እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች እንደምን አላችሁ? ጌታ ኢየሱስ ክርስቶስ ይመስገን። በዚህ ሰዓት ላይ ከእግዚአብሔር ቃል እንማራለን። መጽሐፍ ምሳሌ 30 ከቁጥር 4 ላይ የእግዚአብሔር ቃል እንደዚህ ይላል፣ ወደ ሰማይ የወጣ የወረደስ ማን ነው? ነፋሱንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድር ዳርቻን ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን ነው? የልጁ ስም ማን ነው? ይላል የእግዚአብሔር ቃል። ጌታ ኢየሱስ ክርስቶስ ይመስገን። በዚህ ቃል ላይ ወደ ሰማይ የወጣ ከሰማይ የወረደ ማን ነው ይላል። ዮሐንስ ወንጌል ምዕራፍ 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማን ነው ይላል። ስለዚህ የልጁ ስም ማን ነው ይላል የእግዚአብሔር ቃል። የልጁ ስም ማን ነው ይላል። ለዚህ ቃል ለልጁ ስም ማን እንደሆነ የልጁ ስም ለማወቅ ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ ያለው የእግዚአብሔር ቃል ማየት ያስፈልጋል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 ላይ ሕፃን ልጅ ተወልዶልናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ ተጽፏል። ስለዚህ ያ የተወለደው ሕፃኑ የዘላለም አባትነትን፣ ኃያል አምላክነትን፣ የዘላለም አባትነትን፣ ልጅነትን የያዘ ጠቅሎ የያዘ ጌታ እንደሆነ ይናገራል። ጌታ ኢየሱስ ክርስቶስ ይመስገን። ስለዚህ ይሄ ሕፃን አንደኛ የእግዚአብሔር ልጅ ይባላል፣ ሁለተኛ የዘላለም አባት ይባላል፣ ሶስተኛ ኃያል አምላክ ይባላል፣ የሰላም አለቃ ተብሎ ይጠራል። ስለዚህ የተወለደው ልጁን ማወቅ ያለብን በልጅነት ብቻ ሳይሆን የተወለደው ልጅ የዘላለም አምላክ እንደሆነ፣ የተወለደው ጌታ ኢየሱስ ክርስቶስ ጌታ እንደሆነ፣ ሁሉን የፈጠረ ጌታ እንደሆነ ማወቅና ማመን ያስፈልጋል። ጌታ ኢየሱስ ክርስቶስ ይመስገን። ኢየሱስ ክርስቶስ የዘላለም አባት ብለን ካላመን ነው የእርሱን መለኮታዊ ኃይልና ስልጣንን አላመንንም ማለት ነው። ኢየሱስ ክርስቶስ ልጅ ብቻ ነው ካለን በእርሱ ላይ ያለው የመለኮቱን ሙላት ካላመነን፣ አምላክነትን ካላመነን የመዳን ዋስትና የለም ማለት ነው። ጌታ ኢየሱስ ክርስቶስ ይመስገን። ለዚህ ነው ጌታ ኢየሱስ ክርስቶስ በእኔ የሚያምን የዘላለም ሕይወትን ያገኛል፣ ከዘላለም ሞትም ወደ ሕይወት ተሻገረ የሚለው። ኢየሱስ ክርስቶስን የሚያምን ሰው ከዘላለም ሞት ወደ ዘላለም ሕይወት ይሻገራል። ኢየሱስ ክርስቶስ ከሰማይ የወረደው ወደ ሰማይ የወጣ ከሰማይ የወረደ ነው ወደ ሰማይ የወጣው። እሱም ሰው ልጅ የሆነ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በሰውነቱ ልጅ ነው፣ በመለኮት የዘላለም አባት ነው። ስለዚህ ጌታ ኢየሱስ ክርስቶስ የዘላለም አምላክም ነው፣ ፈጣሪም ነው፣ አባትም ነው፣ ወልድም ነው፣ ልጅም ነው፣ መንፈስም ነው። በተዘጋ በር ላይ ገብቶ ሰላም ለእናንተ ይሁን ብሎ ጌታ ኢየሱስ ክርስቶስ ለሐዋርያቶች ሲናገር መንፈስ ሆኖ ነው። ጌታ ኢየሱስ ክርስቶስ መንፈስ ሆኖ በተዘጋው በር ቤት መግባት ችሏል። ጌታ ኢየሱስ ክርስቶስ መንፈስ ሆኖ ነው ከሞት ተነስቶ ወደ ሰማይ የወጣው። ሐዋርያቶች አንድ ላይ ተሰብስበው እያዩ ወደ ሰማይ የወጣው በመንፈስ ነው። አሁን በመካከላችን ጌታ ኢየሱስ ክርስቶስ መንፈስ ሆኖ በመካከላችን አለ። ኢየሱስ ክርስቶስ መንፈስ ስለሆነ በሁሉም ቦታ ላይ ይኖራል። ኢየሱስ ክርስቶስ ሰው ሆኖ በተወለደ ጊዜ ወደዚህ ዓለም በመጣ ጊዜ የእግዚአብሔር ልጅ ነው፣
ሰውም ነው። እንደ ሰው የሚራብ የሚጠማ፣ እንደ ሰው የሚደክም፣ እንደ ሰው የሚጸልይ፣ እንደ ሰው የሚንበረከክ፣ ሁሉ ነገር በስጋ እንደ ሰው ሁሉ ነገር ያየ እግዚአብሔር ነው። በመለኮቱ ሁሉን በመቻሉ በመለኮትነቱ በሽተኞችን የፈወሰ፣ ዕውራንን ዓይን እየከፈተ፣ በሽተኞችን ኃጢአተኞችን ሁሉን ከኃጢአታቸው እያነጻ በዚህ ዓለም ላይ ተመላልሷል። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ በአንድ አካል በክርስቶስ ኢየሱስ ይገኛል እንጂ አብም ለብቻው አምላክ ወይም ለብቻው አካል ያለ ሆኖ፣ ወልድም ለብቻው አካል ያለ ሆኖ፣ መንፈስም ደግሞ ብቻው አካል ያለ ሆኖ አልተመላለሰም። አብ፣ ወልድ፣ መንፈስ ቅዱስ በክርስቶስ አካል ብቻ የተገለጠ ጌታ ነው። አብ መንፈስ ስለሆነ መንፈስ የሆነው ጌታ በክርስቶስ አካል ሆኖ ራሱን ለዓለም ገልጧል ማለት ነው። በቆላስይስ መጽሐፍ ምዕራፍ 2 ከቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጾ ይኖራል ይላል። በእርሱ በክርስቶስ ሰውነት በክርስቶስ ሥጋ የእግዚአብሔር ወይም የአባትነት አባት በሥጋው አለ ማለት ነው። አባት በሥጋው ተገልጦ ወይም በሥጋው ሆኖ ዓለሙን ሕዝቡን ከራሱ ጋር አስታርቋል ይላል። ጌታ ኢየሱስ ክርስቶስ ይመስገን። አብ በወልድ ሆኖ ዓለሙን ከራሱ ጋር አስታርቋል፣ ሕዝቡን አድኗል። አብ መንፈስ የሆነው እግዚአብሔር በክርስቶስ በሚታየው አካል ሆኖ ተገልጾ ሕዝቡን አድኗል ማለት ነው። አብ መንፈስ ስለሆነ ለመንፈስ የራሱ የሆነ የሚታይ የሚጨበጥ አካል የለውም። አካል የሚባለው የሚጨበጥ የሚዳሰስ አካል ያለ ነገር ማለት ነው። ለመንፈስ ደግሞ መንፈሳዊ አካል የሚባለው ነገር የለም። ለመንፈስ መንፈሳዊ አካል የለውም። መንፈስ ነው፣ የማይታይ ነው፣ የማይጨበጥ ነው። አካል አለ ብለን አካል ማውጣት አይቻልም። ስያሜ ከራሳችን ስያሜ ሰይመን አካል አለ ብለን ስያሜ መስጠት አንችልም። መንፈስ ስለሆነ ለመንፈስም ደግሞ አካል አለ ብለን ለመንፈሱም ደግሞ አካል መስጠት አይቻልም። አካል ያለው ጌታ ኢየሱስ ክርስቶስ ብቻ፣ የሚታይ የሚዳሰስ የሚጨበጥ አካል ያለው ኢየሱስ ክርስቶስ ብቻ ነው። የማይታይ መንፈስ የሆነው ጌታ ኢየሱስ ክርስቶስ ማለት መንፈስ የሆነው እግዚአብሔር ወይም አብ በሚታየው አካል በክርስቶስ ሆኖ ዓለሙን ከራሱ ጋር አስታርቋል። ይሄን አብ ወልድ መንፈስ ቅዱስን ሶስት ቦታ ከፋፍለን ማስቀመጥ ወይም ለራሱ የሆነ ፐርሰን አድርገን ማስቀመጥ ተገቢነት የለውም። ሶስት ጣዖት ማድረግ አይገባም። ሶስት ጌታ ማድረግ አይገባም። ሶስት አካል አለ ካለ ሶስት እግዚአብሔር አለ ማለት ነው። ሶስት የሚዳሰስ የሚጨበጥ አካል ካለ ሶስት እግዚአብሔር ማለት ነው። ሶስት እግዚአብሔር የለም። የሚጨበጥ የሚዳሰስ ሶስት አካል ያለ እግዚአብሔር የለም። ጌታ ኢየሱስ ክርስቶስ ይመስገን። ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 4 ላይ አንድ ጌታ፣ አንድ መንፈስ፣ አንድ አካል፣ አንድ ሃይማኖት አለ ይላል። አንድ አካል አለ የምንለው በአካል የሚታይ በአካል የታየ ጌታ ኢየሱስ ክርስቶስ ብቻ ነው። ያ በአንድ አካል ውስጥ መንፈስ የሆነው እግዚአብሔር ወይም አብ በእርሱ ተገልጦ ዓለሙን ከራሱ ጋር ያስታረቀ ጌታ ስለሆነ በአንድ አካል ውስጥ አንድ አምላክ ተገልጦ በአንድ አካል ተገልጦ ዓለሙን ከራሱ ጋር አስታርቋል። ስለዚህ በዚህ ዓለም ላይ የተለያየ የተሳሳተ ትምህርት እግዚአብሔርን ሶስት አድርጎ በመከፋፈል አብን ለብቻው አካል አለ ብሎ፣ ወልድን አከፋፍሎ ለብቻው አካል አለ ብሎ፣ መንፈስን ደግሞ ለብቻው አካል አለ ብሎ በሶስት አካል የሚያምን የሃይማኖት ትምህርት አለ። ይህ ትምህርት በእግዚአብሔር ቃል የተወገዘ ትምህርት ነው። በእግዚአብሔር ቃል እግዚአብሔር የጠላ ትምህርት ነው። እግዚአብሔር ከራሱ አንድ አምላክ በስተቀር ሌላ አምላክ በዚህ ምድር ላይ እንዳይኖር እኔ ቀናተኛ አምላክ ነኝ ይላል። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ዛሬም ነገም አንድ አምላክ ነው። አንድ ስም ነው። አንድ መለኮት ነው። አንድ አካል ነው። አንድ ጌታ ነው። ስሙ የዘላለም ጌታ የሆነው ኢየሱስ ነው። ሕፃን ተወልዶልናል፣ ወልድ ነው። የዘላለም አባት ከተባለ የዘላለም አብ እግዚአብሔር አብ ማለት ነው።
ይህ ትንቢት 700 ዓመት እያለ ይህ ትንቢት በነቢይ ኢሳይያስ በኩል የተናገረው ቃል ትንቢት የተፈጸመ ስለሆነ በአዲስ ኪዳን ላይ የተፈጸመ ስለሆነ ይሄን ደግሞ እኛ ይሄን ቃል በማመን አብ ወልድ መንፈስ ቅዱስ የሆነው አንድ ጌታ ራሱ ኢየሱስ ክርስቶስ አብም ሆኗል፣ ወልድም ሆኗል፣ መንፈስም ሆኗል፣ በሁሉም ቦታ አለ፣ ሰማይን ምድርን የተቆጣጠረ እሱ ብቻ ነው ብለን ማመን ያስፈልጋል። ለዚህ ነው ማርቆስ ወንጌል ምዕራፍ 12 ከቁጥር 29 ላይ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ይላል። አንድ ጌታ ኢየሱስ ክርስቶስ አንድ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው ካለ ሁለት ጌታ የለም። ኢየሱስ ጌታ ነው። ኢየሱስ ጌታ ከሆነ ሁለት ጌታ የለም። ሁለት ጌቶች የሉም። አብም ጌታ የሆነ ወልድም ጌታ የሆነ መንፈስም የራሱ ጌታ የሆነ ሶስት ጌቶች የሉም። ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው። የንግስታት ሁሉ ንጉስ ነው። የኃያላን ሁሉ ኃያል አምላክ ነው። ስለዚህ ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው። የጌቶች ጌታ ኢየሱስ ከሆነ ሌላ ጌታ የለም። የጌቶች ጌታ የንግስታት ሁሉ ንጉስ አንድ ንጉስ አለ፣ አንድ ጌታ አለ፣ አንድ ፈጣሪ አለ፣ አንድ አምላክ አለ። ስለዚህ ከአንድ ኢየሱስ ክርስቶስ በስተቀር ሌላ እግዚአብሔር የለም። ሌላ አካል ያለ እግዚአብሔር የለም። ሌላ ፈዋሽ የለም። ሌላ አዳኝ የለም። ለሙሴ የተገለጠው ያ ጌታ ነው። እኛም ዛሬ የምናመልከው ሙሴ ነቢያቶች ያመለኩበት ጌታ ነው። ሐዋርያቶች ያመለኩበት ጌታ ነው። እኛም ዛሬ የምናመልከው እነሱ ያመለኩት አምላክ ሌላ፣ እኛ የምናመልከው አምላክ ሌላ አይደለም። ያ የነቢያቶች አምላክ፣ የጥንቶቹ አምላክ፣ የአባቶቻችን አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እሱ ነው። የማይታይ አምላክ በመንፈስ ሆኖ ነቢያቶቹን መርቷል። በእሳት ውስጥ ሆኖ ነቢያቶቹን መርቷል። ጌታ ኢየሱስ ይመስገን። ዛሬ ደግሞ በአዲስ ኪዳን ጊዜ እግዚአብሔር ሰውን ለመዳን ሥጋ በሆነው በክርስቶስ አብ ተገልጦ በዚህ ዓለም ላይ አብ ራሱን የገለጠበት አብ በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቀበት የእግዚአብሔር ቃል አለ። ስለዚህ ክርስቶስ የአብ መገለጫ ነው። ክርስቶስ የአብ ክብር ማንጸባረቂያ ነው። ክርስቶስ የአብ ለዓለም የተገለጠበት አካል ማለት ነው። እግዚአብሔር አብ ራሱን ለዓለም ሕዝብ ያስታወቀበት፣ ሕዝቡን ከራሱ ጋር ያስታረቀበት የክርስቶስ የለበሰው ሥጋ አብ የተገለጠበት ሥጋ ማለት ነው። ስለዚህ ማንም ቢሆን ጌታ ኢየሱስ ክርስቶስ አምላክ ነው ብለን አምላክነቱን ማመን ያስፈልጋል። ፈዋሽነቱን ማመን ያስፈልጋል። ስልጣኑን ማመን ያስፈልጋል። በሰማይና በምድር ስልጣን ተሰጠኝ ይላል። በሰማይና በምድር ሌላ ከኢየሱስ ክርስቶስ በስተቀር ሌላ ስልጣን ያለ የለም። በሰማይና በምድር ስልጣን ያለ እሱ ከሆነ ሌላ አብ ወይም ሌላ እግዚአብሔር ወይም ሌላ መንፈስ የሆነ እግዚአብሔር ሌላ ስልጣን ያለ የለም። በሰማይም ስልጣን ያለ እሱ ነው። በምድርም ስልጣን ያለ እሱ ነው። ሰውን ሊቀጣም በሕይወት ሊያኖርም ስልጣን ያለ ኢየሱስ ክርስቶስ ብቻ ነው። ስልጣን ላለው መገዛት ነው እንጂ ስልጣን የሌለውን ፈጥረን መገዛት አንችልም። ስለዚህ ስልጣን በሰማይና በምድር የሰጠው እግዚአብሔር አብ ራሱ በልጁ ከሆነ ልጁም ደግሞ ስለ አብ ሲጠይቅ አብ በኔ ነው፣ እኔ የምናገረውን ቃል እንኳን ከራሴ አልናገርም፣ በኔ የሚኖረው እርሱ ስራውን ይሰራል። አብ ቤት ነው የሚለው አብ በክርስቶስ ይኖራል። በክርስቶስ ደግሞ ክርስቶስ የሚሰራው ስራ ሁሉ የሚሰራው ማነው? ሰሪው አብ ነው። አብ መንፈስ ሆኖ ይሰራል። የሚታየው አካል አይደለም። ጌታ ኢየሱስ ክርስቶስ ምንም ወልዱ ወይ ልጅ የሆነው አካል ያለ ሰውነቱ ምንም በራሱ ማድረግ አይችልም። ጌታ ኢየሱስ ክርስቶስ እንዲህ አለ፣ የመምጫው ቀን መላእክትም ቀርቶ ልጁም አያውቁም አለ። የእግዚአብሔር መምጫ ቀንን ማንም አያውቅም፣ ልጁም አያውቅም አለ። ልጁ እንዴት አያውቅም? ልጁ ምንም አያውቅም። ልጁ ማለት እሱ የለበሰው ስጋው ክፍል ልጁ ነው። በእርሱ ያለው መለኮታዊ ኃይሉ ካልሆነ በስተቀር የሚታየው አካሉ ምንም የሚያውቅ ነገር የለም።
አብ ከኔ ይበልጣል ይላል ጌታ ኢየሱስ ክርስቶስ። አብ ከኔ ይበልጣል ይላል። የሚበልጠው አብ ነው። እሱ የአብ ማንጸባረቂያ ነው። የአብ ክብሩን ማንጸባረቂያ ነው። ክርስቶስ ኢየሱስ ከአብ እኔ አንሳለሁ አብ ከኔ ይበልጣል ያለው የአብ ክብሩ ወይም የአብ ክብር ማንጸባረቂያ የሆነው የሰውነቱ ስጋው ክርስቶስ የአብ ማንጸባረቂያ ነው። የክብሩ መገለጫ ነው። ስለዚህ ነው ከሁሉ በላይ የሆነው በእርሱ የሚኖረው አብ እግዚአብሔር ሰማይን ምድርን የፈጠረው እሱ በክርስቶስ ነው የተገለጠው። ክርስቶስ ከመወለዱ በፊት የአብ ቃል ነበር። አብ ሰማይና ምድርን ሁን ብሎ ሰማይና ምድር የፈጠረበት የአብ ቃል ነበር። የአብ ቃል ደግሞ ወይም የእግዚአብሔር ቃል ሥጋ ሲሆን በቃል ሆኖ የሚናገር እግዚአብሔር ሁሉ ነገር በቃል ያደረገው እግዚአብሔር ቃሉ ሥጋ ሲሆን በቃል ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ከዚህ ውጪ ሌላ እግዚአብሔር የለም። በዚህ ትምህርት መጽናት ያስፈልጋል። ያላወቀ ሰውም ይሄን ትምህርት ተረድቶ በሕይወቱ ማመን ያስፈልጋል። ያወቁትም ደግሞ በዚህ ትምህርት መጽናት ያስፈልጋል። እግዚአብሔር ይርዳችሁ። እስከ ፍጻሜ ድረስ ኢየሱስ ክርስቶስ ይርዳችሁ። አሜን።